ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ለማለት እንዴት ናችሁ? ሙቀቱ እንዴት ነው? እኔ በስያለሁ ማለት ይቻላል። ምንም ጥያቄ የሌለው ነገር ማለት ነው። በቃ ተጠቅቀችን አበቃ ማለት የሚባለው ማድቤቴ ይቺ ነች። የነብር አፍንጫ ነው የምታክለው። ሙቀቱ ከዚሁ ከዛም ከዚሁ ከዛም አልፎ ጸጥ ሊያደርገን የቀረበ ነገር የለም። እናንተ ታዲያ ለምንድን ነው ሰብስክራይብ የማታደርጉ? ይህን እኮ የታዋቂ ቲክቶከር ቢሆን ድሮ እኔ ሰብስክራይብ አድርጉኝ ማለት በጀመርኩበት ሰዓት እሱ 1 ሚሊዮን ገብተዋል። እኔ የጠየቁት 10,000 ነው። እንኳን 10,000 500 እንኳን 10,000 ሊገባ ከ5 ንቅንቅ አላለም። አምስቶቹ ሰብስክራይብ ያደረጋችሁልኝ በጣም አመሰግናለሁ። ክበሩልኝ። አውቃለሁ የሚታይ ነገር አልሰራበትም። የሚታይ ነገር እየለቀኩበት አይደለም፣ ግን በቅንነት ሰብስክራይብ ያደረጋችሁኝ በጣም አመሰግናለሁ። ሌሎችም ደግሞ በቅንነት ሰብስክራይብ አድርጉ። ፈልጌው ነው ባልፈልገው ኖሮ አላስቸግራችሁ ነበር። ያው እኛ የማዳም ቅመሞች ያለብን ሸክም ብዙ ነው አውቃለሁ። አሁን አዲስ ለማኝ መጣች እያላችሁ አትለፉ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ቪዲዮ ስለቅራቱ 1 ወይም 2 ሰው ነው የሚያየው። ከዛ በላይ ላይክ እንኳን ማይታሰቡ አንድ ሰው ላይክ አያደርጉም። እና ለምንድን ነው እነዛ ታዋቂዎቹም እኮ ትልልቅ ዩቱበር የሆኑት እኮ ትናንትና ልክ እንደኛው ከዜሮ ተነስተው ሰብስክራይብ አድርገን ኮሜንት ሰጥተን ላይክ አድርገን ቪዲዮቸውን ሼር አድርገን ነው እንደዚህ ያደረስነው አይደለም? ትልቁ ዛሬ ትልቅ የሆነው በፊትም ትንሽ ነበር እንደኔው ማለት ነው። እና እኛ የማዳም ቅመሞች በተለይ ራሳችን ሰብስክራይብ እንደራረግ ብዙ ሰው አሳድገናል፣ ብዙ ሰው ሰብስክራይብ አድርገናል። ስለዚህ ቀላል ነው። ይህንላችሁ ይህንን ሰብስክራይብ ለማድረግ ብዙ የሚያስቸግር ነገር የለውም። ለእናንተ ካልጎዳችሁ ለእኔ ከጠቀመኝ ምንም አይደለም። ስልኩ እንደሆነ ይዘነዋል። መጀመሪያውም ለእኔ ሰብስክራይብ ለማድረግ ተብሎ ስልክ አይገዛም። ስለዚህ የሚያስፈልገው ቅንነትና ቅንነት ነው። እኔ ወላሂ ልጆቼ በጣም ናፍቀውኛል። ልጆቼ ጋገብቼ ሞኔታይዝ ከተደረገልኝ እሰራለሁ ብዬ ነው። ሀገር ሆ የተሻለ ነገር እሰራበታለሁ። እዚህም ሆኖ ብዙ ነገር የሚሰሩት እንዳሉ አውቃለሁ ጎበኞች። ግን እኔ ደግሞ ያንን ማድረግ እየቻልኩ አይደለም። ያለሁበት ቦታ ይገድበኛል ማለት ነው። ስለዚህ በቻላችሁትን አቅም እናንተ ተባበሩ፣ ተሳደቡ። ጊዜ ሰዓት አይፈጅም። አንድ ጊዜ ነው ሰብስክራይብ የሚደረገው። 2 3 ያደርጉኝ ያለ። ስለዚህ ሰብስክራይብ አድርጉ። ለስራ አሳድጉ። ልስራበት በቃ ወላሂ ሰው ሀገር ሰልችቶኛል። ለሀገራችንን ሰላም አድርጉ። ለሀገራችን እስከሚያበቃን ድረስ የቻልነው ማድረግ አለብን። ለወፎቼ ምግብ ልስጣቸው፣ ውሃ ልስጣቸው። ያው 2 ቀን አላየኋቸውም። ውሃቸው እስካሁን አልኩ ነው የሚሆነው። እንግዲህ መሸት አለ። አሁን አየሩ ደስ እያለ ነው። ንፋስ አለ። ምስኪን ላይ የውሃ እቃው ራሱ ጥለውታል፣ ውሃ ከማጣታቸው የተነሳ። መጣሁላቸው፣ አይዟቸው። አሁን አረግላቸዋለሁ። አሁን እንኳን ሀላስ ከአሁን በኋላ አይመጡም፣ ለነገ ነው እንጂ ከአሁን በኋላ መጥተው አይጠጡም።
እና ወሬ ያበዛውባችሁ ያስጠላል። በየቦታ ቢገባ ወሬ ነው፣ በየቦታ ቢገባ እርዳታ ነው። ስለዚህ ወሬ አላብዛባችሁ። በቅንነት ሰብስክራይብ ላይክ አድርጉ። ቪዲዮ ሲሰራ ይሉኝ ባትሰሙትም ባይጠቅማችሁም ከፍታችሁ ብትተውት ለእኔ ይጠቅመኛል እና ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን አትርሱ። ለእኔ ይጠቅመኛል። ሞኔታይዝ አድርጌ ሀገር መግባት ፈልጌ ነው። ዱኒያ እንደሆነች አልሞላችም፣ አትሞላ ምንም አይሞላችልኝም። እኔም በልጆቼ ናፍቆት ልጆቼም በእኔ ናፍቆት እየኖርን ነው እንጂ ምንም ጠብ የምትል ነገር የለም። እንኳን ለእኛ እኛም ቀጥረው የሚያሰሩ ሰዎች አልሞላላቸውም። በእርግጥ ዱኒያ ለማንም አትሞላ። ስራ ቢኖረን መኪና እንፈልጋለን፣ መኪና ቢኖረን ቤት እንፈልጋለን። የዱኒያ ጣጣዋ ብዙ ነው። ዱኒያ አትሞላም አውቃለሁ። ግን እኔ በቃ ትንሽ ነገር ኖሮኝ ስራ ብዬ የምገባበት ነገር ሀገር ገብቼ ልጆች አጠገብ መሆን እፈልጋለሁ። ሁላችንም ልጆቻችን ናፍቀናል፣ ቤተሰቦቻችን ናፍቀናል። ቤተሰቦቻችን እኛን ይናፍቃሉ፣ እኛ ደግሞ ልጆቻችን እናፍቃለን። ያው አይሮፕላኗም እያጓጓችኝ ነው፣ ግን ትንሽ ራቅ ብላለች፣ አትታይም። ያ ረቢ አላህ እንደው ወላሂ እኔ እንጃ ምን እንደምን አላውቅም። በአጭሩ ሰብስክራይብ አድርጉልኝ። ቻው፣ ደህና ሁኑ።